በጊዜና ስፍራ ወደ ኋላ ልውሰዳችሁ ወደ አንድ ደረቅ ባዶ የበረሃ ሸለቆ፣ የሰው ዘር የማይታይበት እንዴት የውሃ ጠብታ የማይገኝበት። ነቢዩ ኢብራሂም ዓለይሂ ሰላም ሚስታቸው ሀጀርንና ልጃቸው ነቢዩላህ ኢስማኤል ዓለይሂ ሰላምን በዚህ ምድረ በዳ ከጥቂት የተምርና የውሃ ስንቅ ጋር ብቻቸውን ትተዋቸው የሄዱበት ክስተት። ሀጀር በዚህ ሰው ምንም በሌለበት ሸለቆ ውስጥ ብቻችን ትተኸን ወዴት ነው የምትሄደው እያለች ደጋግማ ጠየቀቻቸው። እንዲህም አለች፣ ይህን እንድታደርግ አላህ ያዘዘህን አለቻቸው። እሳቸውም አዋሏት። ይህኔ የሀጀር ምላሽ የእምነትንና የተወኩልን ጥግ ያሳየ ነበር። እንዲህ አለች፣ እንግዲያውስ እርሱ አያጠፋንም አለች። የራሷንና የልጇን ህይወት እንዲሁም ዕጣ ፈንታ ሙሉ በሙሉ በአልወኪል ላይ አስተማመነች። ምን ያማረ መመካት! አልወኪል ማለት ይህ ነው፣ ጉዳዮቻችን ሁሉ የምናስጠጋበት የምንመካበት ጌታ። መመካት ኢባዳ ነው። ኢባዳ ደግሞ ለአላህ ብቻ የተገባ ነው። ግና ይህን ስንል ጉዳዮቻችንን ለማስፈጸም ሰዎች ወይም ሌሎች አካላት አያስፈልጉንም አይደለም። ይልቁንም ልብ በነገሮቿ ሁሉ ላይ መተማመኛዋን አላህ ታድርግ፣ ከሰበቦች ጋር ያልተቆራኘች ትሆን እያልን ነው። ልቦች ሙሉ ለሙሉ አላህን ሲያምኑ፣ እጆች ደግሞ ሰውኛ ሰበቦችን ያደርሳሉ። ልክ ሀጀራ አላህን ተማምና 7 ጊዜ ሰፋና መርዋን እንደተመላለሰችው እኛም በጉዳዮቻችን ላይ በአላህ ተመክተን በሰበቦቻችን ዙሪያ እንመላለስ። በዚህ ረመዳን በአላህ ላይ ብቻ የመመካትን ጥፍጥና የምናጣጥም አድርገን አላህ ይቀበለን። ሰላም